ሃሌሉያ! እግዚአብሔር ሰዎችን ለምን ያስጠብቃል? መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 40 ቁጥር 1 ላይ ቆይቼ እግዚአብሔርን ደጅ ጠናሁት። ምን ብዬ? ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ ይልና ጩኸቴንም ሰማኝ ይላል። እግዚአብሔር ለምን ያስጠብቃል ሰዎችን? እግዚአብሔር ገና ሳንጠይቀው የልባችንን የሚያውቅ አምላክ እንደሆነ መጽሐፍ ቅዱሳችን በግልጽ ይነግረናል። እግዚአብሔር የልብን ሐሳብ የሚመረምር የሰውን ውስጥ የሚያውቅ ነገ ምን እንደምናስብ ዛሬ ላይ የሚያውቅ እግዚአብሔር ከኛ ጋር ሆኖ እግዚአብሔር ሰዎችን ለምን ያስጠብቃል? ለምን ያስጠብቃል? ለምን እንደጠየቅነው እግዚአብሔር ወዲያው አይሰጠንም? ወይም ደግሞ ለምን ሳንጠይቀው እግዚአብሔር መሻታችንን አይፈጽምም ካልን እግዚአብሔር ሉዓላዊ አምላክ ስለሆነ ጌታ ስለሆነ እንድንጠይቀው ይፈልጋል። እግዚአብሔር ፊት መሆን ማለት መጸለይ ማለት ነው። መጸለይ እግዚአብሔር ላይ ያለንን እምነት ያሳያል። እግዚአብሔር ከምንም በላይ ከሚሰጠን ነገር ይልቅ የኛን መጠጋጋት ይፈልጋል። እግዚአብሔር ከሰው ልጆች ጋር ህብረት የሚፈልግ አምላክ ነው። እንድንቀርበው ይፈልጋል፣ እንድንጠጋው ይፈልጋል። ስለዚህ እግዚአብሔር እንድንጸልይ ይፈቅዳል። መጽሐፍ ቅዱሳችን ብዙ ቦታ ስለ ጸሎት ነግሮናል። በጸሎት በእግዚአብሔር ፊት መቆየትን ግን እግዚአብሔር ለምን ፈለገው ስንል እግዚአብሔር የጊዜ ባለቤት ስለሆነ እኛ የፈለግነውን ነገር እኛ በፈለግነው ሰዓት ቢሰጠን ምናልባት ከሚጠቅመን ይልቅ ሊያጠፋን የሚችል ጎጂ ነገር ሊሆንብን እንደሚችል ከኛ ይልቅ እግዚአብሔር ለኛ ያውቅልናል። ክብር ለእግዚአብሔር ይሁን። እግዚአብሔር የምን አምላክ ነው? የጊዜ ባለቤት ነው። የጊዜ አምላክ ነው። እግዚአብሔርን በዚህ ጊዜና በዚህ ጊዜ ይሄንን አድርግ ብለን የምናዘው ጓደኛችን ሳይሆን እግዚአብሔር ሉዓላዊ የሆነ እግዚአብሔር ፈቃድ ያለው በራሱ ጊዜ የሚሰራ አምላክ ነው። ሃሌሉያ! ስለዚህ እግዚአብሔር እንድንጠብቀው ይፈልጋል። በትዕግስት አብረነው እንድንቆይ እግዚአብሔር ይፈልጋል። ለምንድን ነው አልኳችሁ? አንደኛው ምክንያት እግዚአብሔር የጊዜ ባለቤት ስለሆነ። ሁለተኛው ነገር እግዚአብሔር አምላክ የሚሰጠንን ነገር የሚሰጠን እንድንጠቀምበት ነው። እንድንጠፋበት እግዚአብሔር አይሰጠንም። እንድንጠቀምበት ጸልየን ለምንቀበለው ነገር የእኛ ዝግጅት በቂ ሲሆን እግዚአብሔር ይሰጣል። አንዳንዱ ነገር ወደኛ ቢመጣ እኛ ለዛ ነገር ብቁ ላንሆን እንችላለን። የመጣው ነገር ትዕቢት ውስጥ ሊከተን ይችላል። ያለ አግባብ ልናበላሸው እንችላለን። አጠቃቀሙ ላይ ገባን ይችላል። አያያዙ ላይ ገባን ይችላል። እግዚአብሔር እስክንጠነክር ድረስ ለዛ ጸልየን ለምንቀበለው ነገር ብቁ የሆነ ማንነት እስኪኖረን ድረስ ሊያስጠብቀን ይችላል። እግዚአብሔር ሊያስጠብቀን ይችላል። እግዚአብሔር ሰውን በማጉላላት ሰፊ ጊዜ በፊቱ በመሆን ሰው ሲጨነቅ ማየት ደስ ስለሚያሰኘው አይደለም። ለኛ ጥቅም ሲል እግዚአብሔር በፊቱ እንድንቆይ እንድንጠብቀው ይፈልጋል። አንዳንድ ሰዎች የሚጸልዩበት በርካታ ነገር ኖሯቸው የሚያስጮህ በእግዚአብሔር ፊት በጾም በጸሎት ወድቀው እንዲለምኑ የሚያደርጋቸው በጣም ብዙ ያልተፈታ እንቆቅልሽ እያላቸው ቆይታቸውን የሚያደርጉት ግን ሁኔታቸው ላይ ነው፣ ያልተፈታው ነገራቸው ላይ ነው እንጂ ከእግዚአብሔር ጋር አይደለም። ወይም እግዚአብሔር ላይ በማዘን በመበሳጨት የስንፍና ንግግር በመናገር ለምን ሆነብኝ በማለት በማጉረምረም
በማይረባ ሁኔታ ጊዜያቸውን ያባክናሉ። እግዚአብሔር ለምን እንዲያደረክልኝ ብለን ስላልነው ያለ ጊዜው ምንም አይለቅልንም። እግዚአብሔር ሉዓላዊ አምላክ ነው። ሃሌሉያ! ለዓለም ሕዝብ ሁሉ ጥያቄ በማይክሮ ሰከንድ ውስጥ እግዚአብሔር መልስ ያለው አምላክ ነው። ነገር ግን ሰውን ለምን ያስጠብቃል? እንዳንጠፋበት። ስለዚህ በእግዚአብሔር ፊት ሆነን የበሰለ ነገር ለመቀበል የመጣው ነገር እኛን ከማጥፋት ይልቅ ለኛ ጥቅም ለአምላካችን ለእግዚአብሔር ክብር ይሆን ዘንድ መቆየቱ አማራጭ የሌለው የቃሉ እውነት ነው። እግዚአብሔር ሁላችንንም ይርዳን። እንደ መናገር በእግዚአብሔር ፊት መቆየት ቀላል አይደለም። መቆየት ዋጋ ያስከፍላል። መቆየት ኋላ የቀረን እስኪያስመስለን ድረስ ልባችንን ሊያሳዝንን ይችላል። መቆየት በሰዎች ዘንድ ነቀፌታ ላይ ሊጥለን ይችላል። መቆየት ለጠላት ክስ ምቹ ነው። እግዚአብሔር የጣለን እንደሆነ የረሳን እንደሆነ ጸሎታችን ዋጋ እንደሌለው እንደማንሰማ ብዙ የምንሰማቸው ከእግዚአብሔር ድምፅ ውጪ የሆኑ ድምፆች ወደ ጆሮአችን ሊመጡ ይችላሉ። ነገር ግን የእግዚአብሔር ጸጋ እንዲረዳን እየጸለይን በእግዚአብሔር በአባታችን ፊት መቆየት መልካም ነው። ሃሌሉያ ሃሌሉያ። እግዚአብሔር ከሚሰጠን ነገር ይልቅ እግዚአብሔር ለኛ አንደኛችን ነው። ከምንቀበለው ነገር ጋራ አይስተካከልም። እግዚአብሔር ባይሰጠንም በፊቱ መሆን ለኛ አማራጭ አይደለም፣ ብቸኛ መንገዳችን ነው። የምንቆየው በፊቱ ስለምንቀበል ብቻ አይደለም። አዎ እንቀበላለን፣ ግን ስለምንቀበል ብቻ አይደለም። እግዚአብሔር አባታችን ስለሆነ የፊቱ ብርሃን ስለሚያረካን ምንጽናናው በእግዚአብሔር ፊት ስለሆነ ሌላ አማራጭ ስለሌለን እግዚአብሔር አማራጫችን አይደለም፣ ብቸኛው ምርጫችን ስለሆነ ብቸኛው አምላካችን ስለሆነ ሌላ አምላክ ስለሌለን እኛ ሌላ አምላክ የለንም። አምላካችን ሰማይና ምድርን እየፈጠረ ሰውን በመልኩ በአምሳሉ እየፈጠረ ከአዳም ኃጢአትና ውድቀት የተነሳ በኃጢአት በእርግማን በኩነኔ ውስጥ የነበረውን ሰው ፍለጋ መለኮት ሰው ሆኖ የመጣውን ራሱን ያዋረደውን ዝቅ ያለውን አምላክ እሱን ስለምናመልክ እሱ ብቸኛ የመዳኛ መንገዳችን ስለሆነ ከሱ ፊት የትም አንሄድም። አረ ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ያድናል። ስለዚህ ይህንን መልእክት የምትሰሙ የተወደዳችሁ የእግዚአብሔር ቤተሰቦች በእግዚአብሔር ፊት መቆየት ይሁንላችሁ። ሁኔታችሁ ላይ አትቆዩ፣ ወሬ ላይ አትቆዩ፣ ሐሜት ላይ አትቆዩ፣ ጭንቀት ውስጥ አትቆዩ። እግዚአብሔር ፊት መቆየት ይሁንላችሁ። ከእግዚአብሔር ጋር የቆዩ ጊዜው ሊረዝም ሊያጥር ይችላል፣ መጎብኘታቸው ግን አይቀርም። መጽሐፍ ቅዱሳችን ምስክር ነው። በእግዚአብሔር ፊት ቆይተው የጠበቁ አባቶቻችን የጸሎታቸውን መልስ አግኝተዋል። ቀደሙት አባቶች በእግዚአብሔር ፊት መቆየት ክብራቸው ነበር። በሰው ዘንድ ቢያስነቅፋቸውም ለነሱ ግን ክብር እንደሆነ ስለገባቸው ከአምላካቸው ከእግዚአብሔር ጋር ቆዩ። መንገዳቸው ተቃና፣ ፍጻሜያቸው የከበረ ሆነ። ክብር ለእግዚአብሔር ይሁን። ከእግዚአብሔር ጋር መቆየት ፍጻሜን ያሳምራል። ውጤቱ ክብር ነው። ውጤቱ ሳቅ፣ ውጤቱ ድል ነው። እግዚአብሔር ሁላችንንም ይርዳን። ወደዚህ ወደዛ ከማለት በፊቱ መቆየት ይሁንልን። እኔንም ይርዳኝ፣ እናንተንም ይርዳችሁ በጌታ በኢየሱስ ክርስቶስ ስም አሜን።